ዑመር ይሰልማል ብለሽ አሰብሻላት والله حمار بني خطاب يا بني خطاب يا عمر ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት እንዴት ዑመር ይሰልማል ብለሽ ታስቢያለሽ ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይወጣል ሌሊት ሙሽሪኮቹ ቀን ነው የሚያሰቃያቸው ዑመር ሌሊትም ይመጣባቸው ነበር ዑመር ይሉታል እንደው ባንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው ብዙዎቹ ሱሐባዎች እስልምናቸው አይታወቁም ኢማናቸውን ደብቀው ነው የሚኖሩት ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ ሱሐባውና ወዴት ነው ያ ዑመር አላቸው መሐመድን ልገላለ ሱሐባው ደነገጠ ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው ይዘን እንዴት አርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ቢንት ኸጣብ ሰልማለች እሷ አንተ መሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ቢንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀበለው ቆይተዋል እኮ አላቸው ምን አሉ ዑመር የኔ እህት ፋጡማ እንግዲያውማ ከቤቴ ነው መጀመሪያው አሉ ዑመር ሱሐባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል አለስ ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለውን አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ቢንት ኸጣብና ባላ ሰዒድ ኢብኑ ዘይድ ኸባብ ኢብኑ ዓረት የሚባሉ ሱሐባ ቁርአን ያቀሯቸው ቤት ተቀምጠዋል ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር በር ገንጥለው ነው የገቡት በሩ እስኪከፈት ሲገቡ ኸባብ ኢብኑ ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ ባልና ሚስት ከቤታቸው ይሄዳሉ የሚመጣው ለመቀበል ፊት ለፊት ቆሙ ሰዒድ ኢብኑ ዘይድ ማለት من الاشر المبشرين من الجنه ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ በዑመር እጅ ገብቶ እንዴት ይደናል ዑመር ባንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር ሚስት አልቻለችም ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው ባሌን አትምታ ባሌን አትንካ አንተ ሙሽሪክ ነህ አላህን ፍራ እያለች ስባቸው ዑመር ደነገጡ ሱንተው ወደ እሷ ቆሙ በእጇ ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት ቁርአን ስጭኝ አሏት ነጃሳን አልሰጥህም ማለቻቸው እንዳንተ አይነት ነጃሳ አይነካው ስጭኝ አሏት አልሰጥህም ያዙና ዑመር ፈለጠ መሐለጥና አንድ ጥፊ ሲያሳርፉባት ወደቀች በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ በዚህ ዑመር ያን ሳይው ደነገጡ ነቁ